ምን አይነት ኢባት የሆነ ልጅ ነው ያጋጠመን በእናታችሁ ናንሲዬ ማስፈርት ማሟላ ሰው እንዳታስገብብኝ ካሁን በኋላ በእናትሽ ምን አይነት ህዝብ ነው ያለው ሰላም ነው ዶክተር ጤና ይስጥልኝ ልጅ ታምሜ ነበር ሆዴን አሞኝ ነበር የመጣው ኩላሊት ኤክስቼንጅ የምታረጋው ልጅ ነው አረ ሆዴን ያመመኝ ሆድ ቁርጣት ኦፕራሲዮን እናረጋለን ኩላሊትን ያመመው ለሆድ ቁርጣት ኩላሊትን ነው ያመመው አዎ ነርስ ቶሎ በይ ታችኛውን ክላስ ማሽንና ነቦቸራን አስገቢልኝ ታካሚ ታጋይቷል ምን አይነት ንፍጣም ነው አንተ ልጅ ምንድነው እቺን የምታክል አሪዛ የምመጣው እንዴ አሬን እንደዚህ ከምቆጠበው ብርን እንደዚህ ቆጠባ አታጠራቅም አረ ዶክተር ንፍጣም አትልማጭማጭብኝ ያው ለዳና አርጋ ባዚ ይዛና በሽና ይዛና በቃ ይባት ምን አይነት ሊፋጭ ሆነ ሰው ነው ያጋጠመን ባውኑ እና እንዳልኩ አንደኛው እንትን ማድረግ እንችላለን እሺ እና ተፈራርመን ነው እንትን የምትለው ተግባብተናል ምንም ችግር የለም እስኪ እና ልብላው እንዴ አረ እንደሱ አንዳንጃራ እዚህ ጋር የምትሰጠኝ ምን ማለት ነው ይፍጣም አረ አሁን አክም አረ አይደል እንዳመጣው በክብር ይዘህ የምትመጣው ምን አይነት አር ነው ያረው ምን አይነት አስተራር ነው እስኪ ቼክ እናድርገው ኢየሱስ ክርስቶስ ኢየሱስ ናርስ ያብድ ነው መድኃኒቱ የእብድ መድኃኒት ሰገራ እንደሚያሳየው እብድ እንደሆንክ ነው እና ደግሞ የጨጓራ መግማትና መብሸቅን ያሳያል አረ ዶክተር እንዴ ምን አይነት ንፍጣም ልጅ ነህ አንተ እንደዚህ አይነት አርታራ አለ ሌላ ዶክተር ጋር ታያለህ ና እስኪ ጨጓራን ቼክ እናድርግልህ እንዴ አረ አልፈልግም ና ግባ እስኪ ጨጓራ ቼክ ይደረጋል ዶክተር ነስ ትታከማለህ አዎ ና እስኪ ግባ ነርስ አሁን ሴት ልጅ ወጣት ሆነች ዊት በትይ አይጠብስም ወንድ ቡዳው ዊት የምትይው እንደኛ አይነት መላጣዎች ነው ገብተን ላይክ የምናረገው ዊት ብትይ አርቲስት ነሽ ታዋቂ ነሽ ብትባይ እንደኛ አይነት መላጣዎቹ ገብተን ነው ላይክ የምናረግልሽ ፍሪዝ የሚያሞቁት አረ ስራ ላይ ናቸው አባቴ አይሰሙሽም ሁላ ዛቁጭ ብለሽ ገንበሽ ትታያለሽ ለሞንደ ታምራለሽ አንቺማ ምን አለብሽ የልብ አንጠልጥለሽ ይዘሽ ትዞሪያለሽ እኔ ግን አጭር ብያለሁ ተከትዬሽ መጥቻለሁ ደሞ ነገሽ ይሄዳለሁ እኔ ግን አጭር ብያለሁ ተከትዬሽ መጥቻለሁ ደሞ ነገሽ ጠራሁኝ አዎ ና ቁጭ በል ምን ልሁን ነው የሚለው ሲያስተካክሉ ምንድን ነው ኢሜል ፓስወርድህን ነው የሚጠይቀው ሙላው ምኑ ኢሜል ፓስወርዱ ሙላልኝ እኔ አባዬ ኢሜል ፓስወርድህን አላውቀውማ ምን ማለት ነው አላውቅም ማለት አላውቀውማ አባዬ እኔ አይደለም ያወጣሁልህ አይደል እንዴ እኔ እኮ በግዱ በገዛ እጄ እኮ ነው የምቃጠለው ራሴ እየጠየቅኩ እንዴት ነው የአባትህን ኢሜል አካውንት ማታውቀው እኔ እንዴት ላውቅ እችላለሁ ኢሜል አካውንትን ያልከፈትኩልህማ እንዴ ሙኩት አንተ እየተሟገትከኝ ነው ለዚህም በቃ ትሰማኛለህ አምጣው ስልኩን አምጣ ስልኩን ታየኛለህ ደግሞ ነገ የሽፈራው የ9 ዓመቱ ልጅ ሲያስተካክለው ስልኬን ታየዋለህ አረ ጎርጎሮ እንዳያበላሽብህ ዝም በል ካንተ ይሻላል በትምህርቱ ራሱ ጎበዝ ነው እሱ ቆዳ ያውናዛ ቁጭ ብለሽ ደምቀሽ ትታያለሽ ደሞ እንዴት ታምሪያለሽ አንቺ ምን አለብሽ የልብ አንጠልጥለሽ ይዘሽ ትዞሪያለሽ ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ ጭስል ላመጣጡ እንዴ ብራዘሪ ላወራብሸው ያከራውዶ እንዴ ብራዘሪ ፍቅርሽ ጸብጸብሽ ፍቅርሽ ጸብጸብሽ ምን እሺ ብራዘሪ አረ ምርጥ ያራዳ ልጅ ምን እሺ ከናቴ ጋር እየበላው እሱ ከደወለ እንደዚህ ምግቤን ቁጭ አድርጌ ነው ወጣው ማለት ተመልሼ ያራታ አይደገም 5-6 ሰዓት ስለምናወራ አራታ አይታሰብ ጊብና ቢካል በቃ አንተን አገኘው ካደል ተጠቀፍኩላለሁ እና እሱም እንደዛ ነበር አራት የማይበላቸው ሰዓቶች አሉ ጓደኞቹ ምን ይሉ ነበር ደወለች ያጨናኑት በቃ ስለዚህ በዚህ መልኩ ሳትገናኙ በስልክ ብቻ እያወራችሁ ቀጠላችሁ ቀጠለን
ከመቀጠልም አልፎ አበድን። በቃ ይሆናል የእብደት ማህበል ውስጥ ገባን ማለት ነው። እቺ ማናት? አላውቃትም። እኛ ክፍል የለችም እቺ። ምንድን? እቺ ክፍል እኛ ክፍል የለችም እቺ። አዎ አባቴ እንካ ጥባ ልስጣው ለሱ ትጎዳለህ አባቴ እንካ እሺ ልስጣው ለሱ ለዚህ እሺ ጥባ አባቴ ጥባ እንካ በቃ ሰጣውት እኔነት አጎጓሽኝ ከሰጠሽ ስጪኝ አመዳ ምንድነው የምሰጥ ምን ተሰጠ ምንድነው የምሰጥ ያ ምን ተሰጠ የቆየ ቢመስል ቀኑ ሲረዝም ስሜት ሲነካ ናምላክ ላይ የሚሰማል ሰው አይረሳም ለካ እንኳንም ደበኩት እሱን ታግሼ ግን ሳልተጠኝ ሰው መርጦ ሰጥቶኛል ይረዳኝ አንቺ ለኔ ጌታ የማይረሳው ጌታ የማይረሳው ጌታዬ የማይረሳው ጌታ አንቺን አድሎኛል የማይረሳው ጌታ ብዬው ነበር ያኔ አንተ ያለ እስኪ ለፍቅር ብርቄ ምንድነው ማታ ነዛ ኦቨር ስጮህ የነበረ ጎረቤት እንቅልፍ ምትለሽኛ በምን እንተኛ ቀስ ብላችሁ ስራ ሰሩ ነው እኔ ማስቀነጣችሁ ነው ባሏ ሞቷን ብላችሁ እያስቀናችሁ ነው እኛም እኮ ባሌ ሲሞት ጀግና ነበር እኮ ባሌ የስንቱ ጎረቤት ሲያምስ እንደነበረ ታውቂያለሽ አንቺንም እኮ ሞክሯን የኔ ባል እኮ ጀግና ነበር ባሌ ቀንጣለኝ ምን ላርግ ዘለለብኝ ነው ምንሽ አስደሰተኝ አዳሬ የነበረ ዘብ አማናባሽ ጋር ከቤት ነው ነበር አማናባሽ ጋር ያደር ከቤት ነው ታይ ከዶርመኛው ጋር አዲስ ከገባው ጋር ብዙ ነገር ስታረጉ እኮ አይቻለሁ እሱ ጋር ያደርሽ አጥቷሽ እሱማው አው አቺ ባለጌ አባልሽ ሌላውን እኔ ካንዱን አጥቻለሁ አንቺ ሁለት ይዘሽ ተቀምጣሽ ላርግ ጠማኛ ማሬ ነው ምልሽ በዚህ አሁን ወጣም ተከምናገርልሽ ወጥ የምን ወጥ ነው ከፈለግሽ ተናገሪ ሂጂ መፋታት አምሮኛል እንደው አረ መፋታት አምሮኛል አዎ ሂጂልኝ እንደው ባይሆን የዶርመኛው ስልክ ውይ ጭራሽ ተይበይውን በዚህ እንተጋገስ ውጭልኝ አረ ተይ ስጭኝ ያልቅብኛል ትወደኛለህ አልወድሽም ትወደኛለህ ተሳስተሻል መች ነው የተሳሳትኩት እጄን ያስከኝ ቀን የተሳሳትኩት ነው ወይስ ናፈቅሽኝ ያልከኝ ቀን በስስት ያቀፍከኝ ቀን የተሳሳትኩት መች ነው የተሳሳትኩት ንገረኛ መች ነው የተሳሳትኩት ይቅርታ ናፈቅሽኝ ባልክበት አፍ በቃሽኝ ስትለኝ አላምንህም እሺ ጭራሽ አላምንህም አንቺ ተሻለሽ አሁን ለአራተኛ ጊዜ ልታስመልስ ከሆን በኋላ በእናትሽ በቃ ልጠጣ ስል ራሱ ከልኪኝ እኔ መጠጥ በደረሰበት መጠጣ አልፈልግም እንዴ ስትጠጪ ደግሞ ታስቸግሪያለሽ እንጂ በስመ አብ በወልድ ምንድን ነው ደግሞ ያስቸግሩ አንቺ ማታ ያለሽው አታስታውሽ ነበር ክለብ ገባን ጠጣን በጣም ስጨፍር አስታውሳለሁ በቃ መጣን ወደ ቤት እንዴ እንደዛ አይደለም የተፈጠረው ይልሽ ምን አደረኩ ትናንትና ይመችሽ ልጅ ነበር አስታውሽ አናገርኩት ኧረ እንደው ነው ምንድን ነው የሚሻለኝ አናገር ቢሆን በምን እድልሽ እንዴ ከሆነ ቀሽን ጋር ነበር ቀጥታ ይልሽ ልዩሻን በጥፊ ምን አርጋሽ እንደሆነ አላውቅም መጣኋት ከዛ እሱን ደግሞ ያሹና እገልሃለሁ ዛሬ አብረኸኝ ነው የምትሄደው ከዛ ቢላ ወጣሽበት አውቀሽ ነው አይደለ እናቴ ተሞት እየቀለልኩ አይደለም ከዛም ቢላ እኔ ምን አውቃለሁ ቢላው እንዴት እንዳመጣሽ ከዛ እሱ ተደብቆ እንደምንም ሄደ ከዛ አስለም ሌላ ምን አደረኩ አንቺ የሆነ ሳለ ጋርድ ካለ በደምኩ ብለሽ እንዴ አውቀሽ ነው ላውቀሽ ነው እኔ እናቴ ተሞት እየቀልዳለሁ ጋርድ ላይ እኔ ደግሞ ልጅ እያልሻለሁ ብላ ከሷ ጋር ደባደብኩ ነበር አሁንማ
ክለብ ላይ ራሱ ለጥፎሽ አንቺሽ እንዳትገባ ተብሻለሽ። የምር ዋርኒንግ ላይ ነሽ እንዳትገቢ ተብሽ ተጠርሻል። ፎቶሽ ራሱ የኔ ፍቅር በጣም ነው የምወድሽ። እኔ በጣም ነው የምወድሽ። አውቅ እንዳልተኛ ፍቅር አሰብኩሽን በጣም ነው የምወድሽ። እኔ በጣም ነው የማፈቅርሽ ስላል እያልኩሻል። ደህና ደረግልኝ። ዶክ ማኪ የመጣስኝ ክብ ነው ማድረግሽ። በምንድን ይዛት የመጣ? በመኪና የእናቶቻችን ሲቃይ በቃ ማለት የእናቶቻችን ሲቃይ በቃ ምንድነው ወቅት አርግ ተባለ አይደለች ልጅ ምን ሆነ ነው? ሺዝ ዩር ዋይፍ እኮ ብሮ ካማ ምን ሆነ ነው እንዴ? ተንከባክጣላት ነች እንዴ? እንዴ እሺ አሁን ቆይ ባባዬ የት ይዘመለት ነው አይደለም ያዚም ክለት አይደለም የአራት ሳምንት ልጅ የአንድ ወር ልጅ እኮ ነው እንዴ? እንዴት ነው ማት ይመለት? ምን ማለት ነው እንዴ? እኛ ሙሉ ጄኔሬሽኑ ቃንጭሮ ሙሉ ጄኔሬሽኑ ፖል ስልክ እንጨቱ ነው የቀረው። ገና ከሳምንት ጀምሮ ስላልተንከባከቡ ስላልተዘመልን ነው አዝያዚያም አዝሜ ላሳያሁ እንዴ ባብኒ ባብዞ ንቅጽኒ ነው አባቡን ንቅጥ አባቴ ሰንከባከብ ስኒ ዶክተር ላልስኒ ነው ባባኒ ዶክ ቆይ ምንድነው እየሆነ ያለው? እንክብካቤ ነው እየሆነ ያለው። እና በአራተኛ ሳምንቱ የአሳዘይት የማጠጣት ሂደት ነው እየሆነ ያለው። የልጁን የወደፊት የብርሃን የመቅረጽና የማሳካት ሂደት ነው። እንደዚህ አንተ ይገባህ አንተ እኔ ያለው እንከባከብሳለሁ እኔ ምን ዶክ ምን ነው ተጋበጣ በአራት ሳምንቱ ነው የሚረጥሽ። እንደዛ ከሆነ ዊልቸር እንዴ what's wrong with you ሚስታር ልጅ ነው ተጠየፋታለ ነው። stay away from her stay away from her ምን ይላል? ምንድነው እየሆነ ያለው? እንክብካቤ ነው እየሆነ ያለው። እንክብካቤ ክብክብ ነው ማለት ልዝንኒ እየተንከባከቡ ስንኒ ጥቅመኛ የበዛበት ዘመን ያለ ነው። ማንም ሰው አይታመንም። ሁሉም የሚቀርብህ ለጥቅሙ ነው። ባይገርማችሁ እኔ ልብ ብዬ አስተውየዋለሁ። አብዛኛው ሰው የሚቀርበኝ ለጥቅም እንደሆነ ግን ማንን ነው የምናምነው? ሰው ካላመን አይ ቲንክ እግዚአብሔር ነው ማመን ያለብን። እግዚአብሔርን ስናምን ደግሞ ሰዎችን እናምናለን። ኢቭን እንደምንጎዳ እያወቅ ነው ማለት ነው። የተማርኩት ነገር ምንድነው? ሰውን አለማመን አይቻልም። ማድረግ የምንችለው ማመንን ነው። እያንዳንዱ ሰው እድል መስጠት ይኖርብናል። ያ ሰው አምነን መጎዳት ይኖርብናል ማለት ነው። ተጎድተን ደግሞ ከእግዚአብሔር ጋር ሆነን ልባችን ማከም ያለንበት ደረጃ ይህ ይመስላል። ወንድም እህቶቼ እመኑ። ሳታምኑ መኖር አትችሉም። ራሳችሁን እመኑ፣ እግዚአብሔርን እመኑ። ከዛ ግን ካጠገባችሁ ያሉት ሰዎች እመኗቸው። አለበለዚያ ተነጥላችሁ ነው የምትኖሩት። የሆነ ነገራችሁ የጎደለ እንደሆነ ይሰማችኋል። ህይወት አይ ቲንክ እንደዛ ነች። ካለ ጉዳት ህይወት አትሆንም። ጉዳት እንዳለ ሁሉ አለመጎዳትም አለ። ፍቅር እንዳለ ሁሉ ጥላቻም አለ። ዝናብ እንዳለ ፀሐይም አለ። ህይወት ሁሌም ተቃራኒ አላት። ኢሳም ምንድነው? በቃ ለመጨረሻ ጊዜ ይቅርታ አድርግልኝ አልኩ አንዴ። ምን ልትሰሪ ነበር እሱ ጋር ሄድሽው? ስታናደኝ እሱን እንደማትወደው ስለማከሱ ጋር አስቀና ነው። ከልክ ያለፈ ቅናት ጥላቻ እንደሚያመጣ ታውቂ? እሺ ለመጨረሻ ጊዜ ይቅርታ አልኩ አንዴ። ለምንድን ነው የማትረዳኝ? ለመጨረሻ ጊዜ እያልሽ ልቤን አደከምሽው። በቃ ስናደድ ማረገውን ነገር አላውቅም። ይሄን ደግሞ ታውቃለህ። ዛሬ በፍቅራችን ጊዜ ተናደድኩ ብለሽ ወደ ሌላ ከሮጥሽ ነገ ትዳር መስርተን ተናደድኩ ብለሽ የሌላ ሰው ልጅ እንደማታሳቅፊኝ በምን አውቃለሁ? ሀዊ እኮ ነኝ። እንዴት ታስበኛለህ? ለኔ ግድ አይሰጥሽ በጣም ጎድተሽኛል። አንተ ኢሳም ናውኝ መችሽ ብሄድ ይሻለኛል። ፀሐይ ቤት በኩል ነው የምትወጣው። ፀሐይ የምትወጣው በፈለገችበት። እስቲ በፈለገችበት ስትል አስረዳኝ። አሁን ፀሐይ ማለት ነው ማይ አንዳንድ ጊዜ እንደው በጣም ታቃጥል የለ አንቺ ጃንጥላ ምናምን ይዘሽ ወይ የዛሬው ፀሐይ ምናምን ትይዝ። አሁን እንደዛ የምትሆነው ማለት ነው ስትናደድ ነው። በጣም ማለት ነው። ስለዚህ አሁን ፀሐይን በዚህ በኩል ውጪ፣ በዚህ በኩል ደግሞ ግቢ ምናምን ካለ በጣም ትናደድና ከዛም በኋላ ደግሞ ታቃጥለናለች።
ከዛን ሁላችንም እንሞታለን። ስለዚህ በፈለገችው ነው የምትወጣ ወጥቷ። ይኸው ይሄ ነው የምፈልገው መልስ። እንደው አንተ እኮ አስተማሪንም ትበልጣለህ፣ እኛንም ትበልጣለህ፣ የዓለም ምሁሮችን ሁሉ ትበልጣለህ። አንተ ጨርሰሃል እኮ በጣም ጎበዝ፣ በጣም በቃ አሁን አንተ ከዚህ በላይ አንተን ማስጠናት ነው። ወይ ለምን በጣም ብዙ ታውቃለህ አይምሮ በቃ እውቀት በእውቀት ስለሆነ ሂድ። እሺ አንተ በቃ ማረጋ ሂድ። በቃ በልጣኛል፣ እኔ አልችልም። ሂድ በቃ ሂድ ሂድ። ኧረ እንደው ምን ይሻለኛል? ምን ላድርገው? ይሄ ልጅ